ሃሌሉያ ክብር ለጌታ ኢየሱስ ሲሆን። ሻሎም ቅዱሳን እንዴት ከረማችሁ? ሁሉ መልካም። ክብር ለጌታ ኢየሱስ ሲሆን እኔ ጋራ ሁሉ መልካም ነው። እግዚአብሔር እየረዳኝ እነሆ ሁል ጊዜ በዚህ ሳምንት በእናንተ ፊት እንድመጣ እግዚአብሔር እድሉን ስለሰጠኝ እግዚአብሔርን አመሰግናለሁ። በዚህ ወር የጀመርነው የጥበብ መጀመሪያ ማወቅ የሚለውን 5ኛ ክፍል ዛሬ የመጨረሻ አብረን እንመለከታለን። በመጀመሪያ በምሳሌ ምዕራፍ 8 ላይ ምን ይላል መሰላችሁ? ምክርና መልካም ጥበብ የኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ። ወደ ጥበብ ሀሳቦች ውስጥ ስንሄድ ወገኖቼ እንግዲህ ባለፈው ምዕራፍ 1 ላይ የጥበብ መጀመሪያ እግዚአብሔር ማወቃል። ምዕራፍ 2 ላይ ሄዳችሁ ተመልከቱት። ያለፉትን ተከታታይ በልባችን ውስጥ እንደሚገኝ ተመለከትን። ምዕራፍ 3 ላይ በራስን ማስተዋል አትደገፍ የሚለውን በእግዚአብሔር ታመናል። 4ኛው ምዕራፍ ላይም እንዲሁ እየተመለከትን መጣን። እንግዲህ ከሁሉ አብልጠህ ልብህን ጠብቅ የሕይወት ምንጭ ነው ይላል 4:23 ላይ። አሁን ጥበብ የሚያስፈልገን ወገኖቼ ፈሪ እንድንሆን አይደለም። በውስጣችን ግን ያለ የሚሰራ የእግዚአብሔር መለኮታዊ ባህሪ የመንፈስ ቅዱስ አሰራር አለ። ለሱ እውቅና ሰጥተን እሱ እንዲመራን ራሳችን ለሱ መስጠት እንድንለማመድ ነው። የዚህ ትምህርት ዋና አስፈላጊነት በአዲስ ኪዳን በኢየሱስ ክርስቶስ በማመን የእግዚአብሔር ጥበብ፣ የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና እግዚአብሔር በልጁ በሰራው የልጁ ዋጋንን በሚል የእግዚአብሔር የእምነት ቃል ወይም እግዚአብሔርን በቃሉ በማመን የምንማረው ትምህርት ነው። ስለዚህ ምክርና መልካም ጥበብ የኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ ይላል። እስቲ ወስጄ ላሳያችሁ። ዘጸአት ምዕራፍ 31 ከ1 እስከ 6 ላይ እንዲህ የሚል ቃል አለ። በዘጸአት ኦሪት ዘጸአት ምዕራፍ 8 31 ምዕራፍ ከ1 ጀምሮ እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡሪ ልጅ ባስኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላውበት፣ የጥበብን ሥራ ያስተውል ዘንድ በወርቅና በብርም በናስም ይሰራ ዘንድ። እግዚአብሔር እንግዲህ በዚህ በመገናኛው ድንኳን ውስጥ መጽሐፍ በብሉይ ኪዳን እንደሚያስተምረን እግዚአብሔር በራሱ ጥበብ ተመልከቱ፣ ይሄም ባስኤልን የሚባለውን ሰው ጠርቶ እግዚአብሔር ጥበብ እንደሰጠው ያሳየናል። አሁን እኔና እናንተ በዚህ ባለንበት ዘመን ውስጥ በየትኛውም አይነት የረቀቀ ፍልስፍናም ቢመጣ ከእግዚአብሔር ጥበብ አይበልጥም። የእግዚአብሔር ጥበብ በሁሉ ነገሮች ውስጥ ሊያሳየን፣ ሊያስረዳን፣ ሊመራን ይችላል። እንደ ዛሬ ቃል ሊመክረን፣ በመልካም ጥበብ፣ በማስተዋል፣ በብርታት ሊያስነሳን ይፈልጋል። ለምን? እግዚአብሔር ከሁሉ ነገር በላይ ስለሆነ፣ እግዚአብሔር አምላክ ስለሚችል። እስቲ በምሳሌ ምዕራፍ 8 ላይ ልመለስና ላሳያችሁ። በምሳሌ ምዕራፍ 8 ላይ ከ22 ጀምሮ መጽሐፍ ምሳሌ ምዕራፍ 8 በውኑ ጥበብ አትጮህምን? ማስተዋልስ? መጽሐፍ ምሳሌ ምዕራፍ 8 ከ22 ጀምሮ እግዚአብሔር የመንገዱ መጀመሪያ ያደረገኝ ይላል።
በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምሁ። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድሁ። የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድሁ። ምድሪቱንና ሜዳውን ገና ሳይፈጠር የመጀመሪያውን የዓለም አፈር ሰማዮችን ሳይዘረጋ በዘረጋ ጊዜ አብሬ ነበርሁ። በቀላያት ፊት ክበብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላያን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርሁ። ዕለት ዕለት ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርሁ። ደስታዬም በምድሩ ተድላዬም በሰው ልጆች ነበር ይለናል። ተመልከቱ፣ ይህ መጽሐፍ በምሳሌ ምዕራፍ 8 ላይ የሚያስተምረን የጥበብን መጣራት ይነግረንና የእግዚአብሔር ምክር ተመልከቱ፣ ምክሩና መልካም ጥበብ የኔ ነው፣ ማስተዋሉ እኔ ነኝ፣ ብርታትም አለኝ ይላል። ተመልከቱ፣ ክብር ለጌታ ኢየሱስ ሲሆን ይህን ቃል በቃል ወስደን በኤፌሶን ምዕራፍ 6 ቁጥር 10 ላይ እንግዲህ በጌታና ብርቱ በሆኑ ችሎት የበረታችሁ ሁኑ ይላል። በጌታ በማመን የጌታን ኃይል በመደገፍ ብርቱ ሰዎች እንደምንሆን ያስተምረናል። ምክንያቱም ሲናገር የዲያብሎስን ሽንገላ ተመልከቱ፣ ዲያብሎስን ሽንገላ፣ አታላይነት መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ሁሉ ልበሱ ይለናል። እርሱም የእግዚአብሔር ቃል ነው ይለናል። ውጊያችን ይልና ከስጋና ከደም ጋር አይደለም ይላል፣ በሰማይ ካሉ መናፍስት አለቅነት፣ ርኩሳን መናፍስት አለቅነት ኃይላት ጋር ነው ይላል። ስለዚህ ተመልከቱ፣ የእግዚአብሔር ቃል በጥበብ ዓለም ውስጥ ስንመለከት ይህ ሰማይና ምድር ከመፈጠር በፊት ባለው እግዚአብሔር ጋር ባለው ጥበብ በልጁ በኢየሱስ ክርስቶስ ያለ የመገለጥ ህይወት ነው። ስለዚህ ነው ዕለት ዕለት ህይወታችንን እግዚአብሔርን በማመን በእግዚአብሔር መንፈስ ውስጥ በቃሉ አማካኝነት እንድንመላለስ ይመክረናል። ስለዚህ በያዕቆብ ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ክብር ለጌታ ኢየሱስ ሲሆን በጣም ነው የሚገርመው። ምክንያቱም በዚህ በጃንዋሪ ወር ወይም በዚህ የመጀመሪያ ወር ላይ እየተማርን ያለ ነው የጥበብ መጀመሪያ ማወቅ ነው። በህይወታችሁ ውስጥ በተለያየ የግል ስኬት ቢኖርህ ይችላል፣ የተለያየ ስኬት ሊኖርህ ይችላል። በግልህ ያለህ እግዚአብሔር የሰጠ መልካም፣ ስለዛም ሀብታም ልትሆን ትችላለህ፣ ያም መልካም። እንዲሁም አንድ ካነበብኩት መጽሐፍ ውስጥ ምን ይላል፣ በየአሜሪካን ሀገር ውስጥ ነው፣ አንድ ስፔሻሊስት ዶክተር ናቸው። አንድን ወጣት እድሜዎቹ 30ዎች ውስጥ እያለ ይላል፣ ኔውሮሎጂ ስፔሻሊስት ናቸውና እንዴት ወደ ራሳቸው ስራ ወይንም ወደ ራዕይ ወደ አስተሳሰባቸው ያመጣቸውን ነገር እንዲህ ብለው ይገልጡታል። ይህ ወጣት ልጅ እንድትከታተል ነርስ መደብኩለት፣ ከስራቸው ያለች ነርሷ ትከታተሎ ጀመር፣ ታማሚው ማለት ነው። ያ ወጣት ልጅ በጣም አእምሮ ብሩህ የሆነ እጅግ የሚያማምሩትን ህንፃዎች ዲዛይን ያደረገ ኢንጂነር ነው። የገንዘብ ገቢ ደግሞ በጣም ያለው ነው። ነርሷ አንድ ቀን ሪፖርቱን ይዛል ሲኒየሯ ዶክተር አምጥታ ስትሰጥ ዶክተሩ በመጀመሪያ ተመለከተና ተገረመ። ምክንያቱም የልጇ አእምሮ በጣም ጥልቅ ነው። እጅግ ትልልቅ የሚያማምሩ ህንፃዎችን ዲዛይን አድርጓል። በጣም የተከናወነለት ነው። ሀብታም ነው። ስኬታማ ነው። ሰክሰስፉል ነው።
አንድ ነገር ግን ተገኘ። ምንድነው ይሄ? 5 ክፍል ያለውን ሩም ግን ማናጅ ማድረግ አልቻለም። በጣም ነው የሚገርመው። በስራው ላይ በጣም ትጉ። ምናልባት በስራ ላይ ስኬታማ ልትሆን ትችላለህ። በተለያየ ሁኔታ ላይ ልትሆን ትችላለህ። ስለዚህ ነው ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ሙሉነት የሚገኘው በእግዚአብሔር እጅ ነው። ከዛም ክትትል አድርገው ወደ መልካም ጤንነት ተመለሰ። ምን ለማለት ፈልጌ ነው? በዚህ ውስጥ የሚያስተምረን 2 ነገር ነው። በሙያና በተለያዩ ሁኔታዎች ውስጥ ያለ ስኬት ያ የመጨረሻ አይደለም። ምክንያቱም ህይወት ሙሉ የሚሆነው በመጀመሪያ የጥበብ መጀመሪያ ሆነውን እግዚአብሔርን ከማወቅ ነው የሚጀምረው። ስለዚህ ነው ካነበብኩት መጽሐፍ ውስጥ አማኝም ስለሆኑ በጣም ደስ የሚል አገላለጽ ይገልጹበት ስለነበር ለሳቸውም ጥሩ መረዳት ስላመጣ ይህንን እንደ ምሳሌ ይዤ መጣሁ። ከእግዚአብሔር ቃል ጋር ስለሚሄድ ጥበብ ነው። ጥበብ ሙሉ ነው። ከእናንተ ጥበበኛ ማን ነው? በመልካም አኗኗሩ ራሱን ያሳይ ይላል። በመንፈሳዊ ዓለም እግዚአብሔርን እንዳለ እናምናለን፣ እናውቃለን። ለእግዚአብሔር ቃል በመገዛት ውስጥ ያን እንመሰክራለን። የእግዚአብሔርን ቃል ስንታዘዝ በእግዚአብሔር ጥበብ ውስጥ ነው የምንገኘው። ተመልከቱ፣ በሁሉ ህይወት በኢኮኖሚህ፣ በጤና፣ በቤተሰብ፣ በሶሻል ባለፈው ሳምንት ተመልክተናል ጌታ ኢየሱስን። ስለዚህ ሙሉ የሚያደርገን የእግዚአብሔር ጥበብ ነው። በእነዚህ በተከታታይ የ5 ክፍሎች ውስጥ ስትከታተሉ ለነበራችሁ ሁሉ ይህ ትምህርት ያስፈለገበት ዋና ዓላማ ሙሉ ምሳሌን መጽሐፍ አብረን ከ1 ጀምሮ እያጠናን እስከ 8ኛው ምዕራፍ መጥተናል። በጣም ሙሉን ብትጨርሱት መልካም ነው፣ ያስተምራል። ጥበብ ማለት እግዚአብሔርን ከማግኘት የሚጀምር ህይወት እንደሆነ ያስተምሮናል። አቅጣጫዎቻችንን በእግዚአብሔር ጥበብና በእግዚአብሔር ፍቃድ ስር ማድረግ እንዳለብን እየተማርን ነው። እንግዲህ በቀጣዩ ሳምንት ደግሞ በሌላ ርዕስ አብረን እንገናኛለን። እስከዛው ብሩካን ናችሁ። ሁል ጊዜ እግዚአብሔር ቃል ካፋችሁና ከልባችሁ አይለይ። በአእምሯችሁ በእግዚአብሔር ኃይልና በእግዚአብሔር መንፈስ የመታደስ ጊዜ ይሁንላችሁ። በዚህ ዓመት ላይ እግዚአብሔር እንዳለን ይህ ሲዝን የአዝመራው ዘመን ነው። የምናጭድበት፣ መልካም ነገሮችን የምናይበት፣ በእግዚአብሔር ፊት ደስ የሚለን የምንመላለስበት ጊዜ ነው። ስለዚህ ብሩካን ናችሁ። ስለዚህ ስለነበረን ጃንዋሪ የመጀመሪያ ወር ብሩካን ናችሁ። መልካም ጊዜ ሆኖላችኋል። ጌታ ኢየሱስ ዘመናችሁን ይባርክ። ብሩካን ናችሁ። ሻሎም